6460 ብር ወደ ዋሌቴ በሚገባ ገብቷል ማለት ነው። ሶ ተቀብያለሁ። 100% የሚሰራ ዌብሳይት ነው። ሰላም እንዴት ናችሁ ዲጂታል ቤተሰቦች? ዛሬ በሚገርም ፕላትፎርም ለእናንተ መጥቻለሁ። ፓንዶራ ይባላል። ሎንግ ተርም የሆነና በጣም አሪፍ የሆነ ፕላትፎርም ነው። እንዴት እንደምትሰሩበት እንዴት በገንዘብ መስራት እንደምትችሉ አሳያችኋለሁ። በኢትዮጵያ ብር የሚሰራ ፕላትፎርም ነው ማለት ነው። ያው ሎንግ ተርም በጣም መቆየት የሚችል ፕላትፎርም ስለሆነ በዚህ ፕላትፎርም በተቻላችሁ አቅም ቶሎ ብላችሁ ገብታችሁ በደንብ አድርጋችሁ ለመስራት ሞክሩ። ሙሉ ስቴፑን አሳያችኋለሁ። በትንሽ ብር ከ100 ብር ጀምራችሁ መስራት የምትችሉበት ፕላትፎርም ስለሆነ በደንብ ፕሮፊት ሜክ ታደርጉበታላችሁ ማለት ነው። ሶ በደንብ አድርጌ ነው ሪከመንድ ማድረጋችሁ እዚህ ፕላትፎርም ላይ ኢንቨስት አድርጋችሁ እንድትሰሩ ማለት ነው። ሶ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ከዛ በኋላ እዚህ ጋር ፓስወርድ ታስገባላችሁ። ከዛ እዚህ ጋር ድጋሚ ፓስወርድ ታስገቡና ኢንቪቴሽን ኮድ የሚልበት ቦታ ላይ ዲስክሪፕሽን ላይ ማስቀምጥላችሁ ሊንክ ስትጠቀሙ ድረስ ያስገባላችኋል። ኦር ደግሞ ስክሪን የምትመለከቱትን ሊንክ አስቀምጥላችኋለሁ። የዌብሳይቱ ሊንክ ካልሰራላችሁ ኮሜንት ላይ ፒን ስለማድረግላችሁ ኮሜንት ላይ ንኩትና ኮሜንት ላይ ያላችሁ እሱን ንኩት። ከዛ በኋላ እዚህ ጋር ኢሜል ታስገባላችሁ። ከዛ በኋላ ኮድ እዚህ ጋር ታስገቡና ይሄን የምትመለከቱትን ኮድ እዚህ ጋር አስገብታችሁ ሳይን አፕ ትሉታላችሁ። ከዛ በዚህ መልኩ ትመዘገባላችሁ ማለት ነው። እኔ ኦሬዲ የከፈትኩት አካውንት ስላለኝ እዚህ ጋር በአካውንቴ ሎጊን አድርጌ እገባለሁ ማለት ነው። እንደነገርኳችሁ ይሄ ሎንግ ተርም ነው። ብዙ ጊዜ የሚቆይ ፕላትፎርም ነው። ላይክ እንደ ሌሎቹ ሾርት ተርም አይደለም። እዚህ ጋር ትሬድ የምታደርጉበት ፕላትፎርም ስለሆነ በደንብ ትጠቀሙበታላችሁ። ሶ በደንብ አድርጌ ሪከመንድ አደርጋችኋለሁ እዚህ ፕላትፎርም ላይ ገብታችሁ እንድትሰሩ ማለት ነው። ሶ እንደምትልከቱ ነው ወደ 6184 ብር አለኝ ማለት ነው በዚህ ፕላትፎርም። ሶ ወደዚህ ፕላትፎርም ከ100 ብር ጀምራችሁ ገንዘብ አስገብታችሁ መስራት ትችላላችሁ ማለት ነው። እዚህ ትሬድ ላይ መታችሁ እዚህ ጋር ኦድ አለ፣ ላኪ አለ፣ ኢቭን እያላችሁ የ1 ሚኒት 3 ሚኒት 5 ሚኒት እና 10 ሚኒት አለ። ከዚህ በፊት በሌሎች ፕላትፎርሞች አይተናል። ቢግ ስሞል አለ። በሌሎች ፕላትፎርሞች ስናይ ግን በዩኤስዲቲ ነበረ። አሁን ላይ ግን በኢትዮጵያ ብር ነው። እዚህ ላይ በጣም ቀላል ነው። በንግድ ባንካችሁ አስገባላችሁ። በአቢሲኒያ አዋሽም አለ። ሶስቱን አሳያችኋለሁ ማለት ነው። ስለዚህ ሆም ላይ እንመጣ ነው። በቅድሚያ ወደዚህ ዌብሳይት ገንዘብ እናስገባ። ሪቻርጅ ብለውን እንነካዋለን። እሱን ከነካም በኋላ እዚህ ጋር አማውንት አስገቡ ይላችኋል። ሚኒመም እንግዲህ እንደምትከፍቱ ከ100 ጀምሮ እስከ 200 ሺህ ብር ድረስ ማስገባት ትችላላችሁ። እንደነገርኳችሁ ምንም የሚያሳስባችሁ ነገር የለም። ሎንግ ተርም ናቸው እነዚህ። እስካም አድርገው አይጠፉም፣ ይቆያሉ ረጅም ጊዜ ማለት ነው። ሶ ሁሉንም ነገር አፕዴት አድርጋችኋለሁ ቴሌግራም ላይ። ሶ 100 ብር እንላለን ለምሳሌ ማለት ነው። እኔ ለእናንተ እያሳያችሁ ላስገባ። ከዛ በኋላ እዚህ ጋር ኦኬ እንልና እንድናስገባ ይጠይቀናል። እዚህ ጋር ኮሜርሻል ባንክ ኦፍ ኢትዮጵያ ያለ። ሶ ይሄንን እንነካለን። ይሄን ከነካም በኋላ በንግድ ባንክ ነው የምናስገባው። ሶ እዚህ ጋር የምትመለከቱት መሐመድ የሚባል እንትን አለ፣ ስም አለ። እዚህ ጋር አካውንት ነምበር አለ። 100 ብር ነው አማውንቱ። ሶ ይሄንን አካውንት ነምበሩን ኮፒ እናደርጋለን። ሶ ይሄን ኮፒ ካደረግን በኋላ 100 ብር እንልካለን ማለት ነው። ሶ እንደምትከቱ በሚገባ ልከናል። 100 ብር በሚገባ ትራንስፈር አድርገናል ማለት ነው። ይሄውና እዚህ ጋር እንደምትከቱ 100 ብር ልከናል ማለት ነው። ሶ እዚህ ጋር 100 ብሩ ተቆርጧል። ስለዚህ አሁን ወደ ፕላትፎርሙ እዚህ ጋር እንመለስና I have made the bank transfer የሚለውን አንድ ጊዜ ክሊክ እናደርጋለን። እሱን ካልን በኋላ እዚህ ጋር ቲኤክስ አይዲ ሪፈረንስ ይላል። እዚህ ጋር ኤፍቲ ብሎ የሚጀምር ነምበር አለ። እሱን አስገቡ እያለ ነው። እኛ የምናስገባው የትኛው ነው? እዚህ ጋር ኤፍቲ ብሎ ኤፍቲ 25 ብሎ የሚጀምር አለ። እሱን የምናስገባው እሱን አስገባለሁ። ያው በምትመለከቱ መልኩ አስገብቻለሁ። ከዛ በኋላ ሰሚት ትራንዛክሽን አይዲ የሚለውን አንድ ጊዜ ክሊክ አደርጋለሁ። ሰሚት ካልኩት በኋላ እንደምትከቱ ፔመንት ሰክሰስፉል ብሏል። ሶ በሚገባ 100 ብር አስገብተናል። ስለዚህ አሁን ወደ ዌብሳይቱ እንመለሳለን ማለት ነው። 6184 ብር ነው። ሶ ትንሽ ሰከንድ እንጠብቀዋለን። እንደምትከቱ ቻናል ቤተሰቦች በሚገባ እዚሁ ለእናንተ እያሳያችሁ ሪፍሬሽ ታደርገው 100 ብር በሚገባ ጨምሮልኛል ማለት ነው። ላይቭ ነው፣ እዛው ነው ወዲያው ነው የሚገባላችሁ። ሶ ትራንዛክሽን ላይ መተን ስናይ እዚህ ጋር ሪቻርጅ የሚል በበል እንደምትልከውት 100 ብር አስገብቻለሁ ማለት ነው። ሶ አሁን ትሬድ ማድረግ እችላለሁ። ትሬድ ላይ ስንመጣ ኦድ ማለት ትችላላችሁ፣ ኢቨንት ትችላላችሁ፣ ቢግ አለ፣ ስሞል አለ። ከነዚህ ከቁጥሮቹም አሉ። ከነሱ እየመረጣችሁ ጎልድ 1 ሚኒት አለ፣ ጎልደን 1 ሚኒት አለ፣ 3 ሚኒት 5 ሚኒት እያለ አሉ። እዚህ ጋር እንደምትከፍቱ ባላንሳችሁንም ያሳያችኋል ማለት ነው። ስሬክስ ፕላን የሚባል አለ። ስሬክስ ፕላን እንዴት እንደምትጠቀሙት አሳያችኋል ማለት ነው። ከዛ በፊት ግን ቴሌግራም ቻናል አላቸው ፕሬዲክሽን የሚለቁበት። ሁሌ አይደለም የሚለቁት፣ የሆነ ታይም አላቸው። ነገር ግን በራሳችሁ መጫወት ትችላላችሁ። ቻናሉን ላሳያችሁ። ያው እዚህ አይነት ቴሌግራም ቻናላቸው ይሄ ነው። እዚህ ላይ ነው የሚለቁት። እንግዲህ ብዙ ጊዜ ዊን የማድረግ ቻንሳቸው አለው ከነሱ ፕሬዲክሽናቸውን ስትጠቀሙ ማለት ነው። ሶ እዚህ ጋር ነው ቴሌግራም ቻናላቸው። ያውና ዩዘር ኔሙ ቻናሉን ተቀላቀሉት። ሊንኩን ዲስክሪፕሽን ላይ አስቀምጥላችሁ ወር ደግሞ ኮሜንት ላይ ፒን አደርግላችሁ ነው። እዚህ ላይ ለቃሉ። እነዚህን ተጠቅማችሁ ይሄን ፕሬዲክሽን ተጠቅማችሁ ትሬድ ማድረግ ትችላላችሁ። ጀስት አሁን ግን እኔ እዛው ዌብሳይት ላይ ገብቼ አሳያችኋለሁ። ከዛ በኋላ እዚህ ጋር ስንመጣ የስሪ ሚኒቱን ለምሳሌ አሁን 13 ሰከንድ ይቀራል። ለምሳሌ ኦድ ብለን እኛ እዚህ ጋር ትሬድ እናደርጋለን ማለት ነው። ኦድ ኢቭን እያልን ትሬድ እናደርጋለን። ላይክ ለምሳሌ አሁን ይሄኛው ሰከንዱ ካለቀ በኋላ ቀጣይ የስሪ ሚኒቱን ኦድ ብለን እንሄዳለን። ብዙ ጊዜ የሚሄድበት ፓተርን አለው። ከተረዳችሁት በደንብ የማትረፍ ቻንስ አላችሁ። እዚህ ጋር ከዚህ በፊት የሚመጡትን እዚህ ጋር ቢግ ስሞል ላይ የሚመጡትን ቼክ አድርጋችሁ ማለት ነው። ለምሳሌ አሁን የመጀመሪያውን ካንሰል እንበልና እዚህ ጋር ኦድ እንላለን። ኦድ ካልን በኋላ
በ100 ብር ሊሄደው ማለት ነው። የመጀመሪያውን በ100 ይሄድ ነው። 100 ብር እዚህ ጋር ሄዳለሁ እንደምትከፍት ሰክሰስ ብሏል። ሶ ይሄኛውን በ100 ብር ሄጃለሁ። ይሄን ሎስ ካርኩኝ ቀጣዩን በ3x ኦር በ3 እጥፍ በ300 ብር ሄዳለሁ ማለት ነው። እሱንም ሎስ ካርኩኝ በ900 ብር ሄዳለሁ። ራሱን ኦድ እያልኩኝ ማለት ነው። የሆነ ሰዓት ኦድ ሲወጣ ዊን አድርጋለሁ ማለት ነው። ላይክ በዚህ መልኩ ይሄን ትሪክ ተጠቀሙት ባላችሁ ባላንስ ልክ ማለት ነው። ትንሽ ባላንስ ካላችሁ በ10 ብር አድርጋችሁ ደጋግማችሁ ትሄዱት የሆነ ሰዓት ይወጣል ማለት ነው። ፓተርኑን ከተረዳችሁ ደግሞ እዚህ ጋር የሚሄድበትን ዌይ ካወቃችሁ በሱም መጫወት ትችላላችሁ ማለት ነው። ልክ አሁን ደቂቃው እንዳለቀ ዊን ኦር ሉዝ የሚለውን እናያለን። የነብስከት አሁን ደቂቃው አልቋል። 10 9 ብሏል። 8 ይሄ ሰከንድ ካለቀ በኋላ ዊን ኦር ሉዝ የሚለውን አብረን ምናይ ይሆናል ማለት ነው። 3 ሰከንድ ይቀረዋል። አብረን እናያለን። ይሄው እንደምትከፍቱ ቻናል ቤተሰቦች በሚገባ ዊን አድርገናል ማለት ነው። ይኸውና 6300 ብር ሆኗል። በሚገባ እጥፍ ፕሮፊት ሜክ ልናደርግ ይችላል። ለዚህ ሂስትሪ ላይ ስንመጣ እንደምትከፍቱ ይኸውና አሁን የሄድኩት በ100 ብር የሄድኩት ይሄንን ዊን አድርጌያለሁ ማለት ነው። ሶ አሁን በዚህ መልኩ ትሬድ ያደርጋችሁ መስራት ትችላላችሁ። ከፈልጋችሁ ድጋሚ ኦድ ብዬ መሄድ እችላለሁ፣ ኢቭንም ማለት እችላለሁ። አሁንም ኦድ ብዬ ከፈለኩኝ በ100 ትሬድ አደርጋለሁ ማለት ነው። ሶ ይሄኛውንም ዊን ኦር ሉዝ የሚለውን አብረን እናይና ይሄን ሉዝ ካደረገ ቀጣዩን በ300 እንሄዳለን ማለት ነው። ከዛ በኋላ ፕሮፊታችንን ከፍ እናደርጋለን። ሜክ የምናደርገውን የፕሮፊት መጠን ከፍ እናደርጋለን ማለት ነው። ሌላኛው እዚህ ትራንዛክሽናችሁን ቼክ የምታደርጉበት ቦታ ነው። እዚህ ጋር መጣችሁ ትራንዛክሽናችሁን ቼክ ታደርጋላችሁ። እዚህ ጋር ደግሞ ባንካችሁን ሊንክ ታደርጋላችሁ። ሌላኛው ደግሞ ሰዎችን ኢንቫይት ማድረግ አርን ማድረግ ትችላላችሁ። በደንብ አድርጋችሁ እዚህ ጋር ማይቲ ላይ መጣችሁ ሰዎችን ኢንቫይት ማድረግ በደንብ ኮሚሽን ይሰጣችኋል። 3 ሌቭሎች አሉ። ሌቭል 1፣ ሌቭል 2፣ ሌቭል 3 ያለ። ሌቭል 1 ማለት እናንተ ቀጥታ የምጋብዙት ሰው ነው። እሱ ከሚሰራው ላይ በፐርሰንት ታገኛላችሁ። ሌቭል 2 ደግሞ እናንተ የጋበዛችሁት ሰው ሌላ ሰው ሲጋብዝ ነው ማለት ነው። ሌቭል 3 እንደዛው ነው ማለት ነው። እንደዚህ እስከ ሌቭል 3 ድረስ ገንዘብ መስራት ትችላላችሁ ማለት ነው። ሶ የኛውን ሼር የሚለውን ነካና ኮፒ እናደርጋለን ኢንቪቴሽን ሊንካችንን። ሶ በዚህ መልኩ ኮፒ አድርገናል። በሚገባ ሰዎችን ኢንቫይት ያደረግን እርን ማድረግ እንችላለን ማለት ነው። እንግዲህ በጣም ቀላል ነው ለአጠቃቀም ሁሉም ነገር። እዚህ ጋር አፕም አላችሁ። አፓቸውን ዳውንሎድ ማድረግ ትችላላችሁ። ኮፒ አድርጋችሁ እዚህ ጋር ኢንቪቴሽን ሊንካችሁንም ለሰዎች መላክ ትችላላችሁ ማለት ነው። በዚህ መልኩ በዚህ ፕላትፎርም በቀላሉ መስራት ትችላላችሁ። እዚህ ጋር ኦንላይን ሰርቪስ አላቸው፣ ከስተመር ሰፖርት አላቸው። እዚህ ጋር በዋትስአፕ በቴሌግራም አላቸው ማለት ነው። ግሩፕም አላቸው። እሱንም ተቀላቀሉት። እዚህ ጋር ፓስወርዳችሁን መቀየር ከፈልጋችሁ ነው። እዚህ ጋር ደግሞ ሎጋውት ማለት ከፈልጋችሁ ማለት ነው። በአጠቃላይ ይሄን ይመስላል ሁሉም ነገር ዲቴይሉ ይሄን ይመስላል ማለት ነው። 1 ደቂቃ ከ25 ሰከንድ አለ። እሱ ካለቀ በኋላ ዊን ኦር ሉዝ ቢለውን አብረን እናያለን። ያው እንደምትከፍቱ ሰከንዱ አልቋል። ሶ 2 ካለ በኋላ ዊን ኦር ሉዝ ቢለውን እናያለን ማለት ነው። ኦኬ ሰከንዱ አልቋል። ሶ ሪፍሬሽ እናደርጋለን። እንደምትከፍቱ እንግዲህ ይሄንን ሎስ አድርገናል ማለት ነው። ሶ አሁን ቀጣዩን እንደነገርኳችሁ እንደቀድሙ አማውንታችንን እንጨምርና በ3x ትሬድ እናደርጋለን ማለት ነው። ቀጣዩን ዊን ለማድረግ ሶ አሁን 2 ነው የወጣው። ቀጣዩ ኦድ የሚወጣ ከሆነ ዊን የማድረግ ቻንስ ስላለን ቀጣዩን በ300 ብር እንሄዳለን ማለት ነው። ሶ ኦድ እና እዚህ ጋር 300 ብር እንጽፋለን። እዚህ ጋር መተን 300 ብር እንላለን። ከዛ በኋላ እንደምትከፍቱ ቤት አድርገናል። ሶ 5900 ብር ሆኗል። ዊን ካደረግን 600 ነው የሚደርሰን። ሶ ፕሮፊታችንን ከፍ ማድረግ እንችላለን ማለት ነው። ይሄኛውን ዊን ኦር ሉዝ የሚለውን አሳያችኋለሁ። ሶ የሰራችሁት ደግሞ ዊዝድሮዋል ለማድረግ የቱ ጋር ነው ላሳያችሁ። እዚህ ጋር ትመጣላችሁ። ሆም ላይ እንመጣና ዊዝድሮዋል ቦታ አለ። እንደምትከፍቱ ዊዝድሮዋል የሚል አለ። እዚህ ነው ላይቭ ዊዝድሮዋል ፕሩፍ ነው ማሳያችሁ። ዊዝድሮዋል ካልን በኋላ እዚህ ጋር አማውንት እና ፓስወርዳችን ነው ዊዝድሮዋል ፓስወርድ የምናስገባው ማለት ነው። ሶ እዚህ ጋር ማውጣት የምንፈልገውን አማውንት እናስገባለን። ከዛ በኋላ ዊዝድሮዋል ፓስወርዳችን እናስገባና ዊዝድሮዋል እናለን ማለት ነው። ባንክ አካውንታችሁን ደግሞ ሊንክ ለማድረግ እዚህ ጋር ማይ ባንክ አካውንት የሚላል እሱ ላይ ትመጡና መጀመሪያ ባንክ አካውንታችሁን ሊንክ ማድረግ ይኖርባችኋል ማለት ነው። ሶ እዚህ ጋር ባንክ ሆልደር ኔማችሁን የራሳችሁን የባንክ ስማችሁን ታስገባላችሁ። ከዛ በኋላ የባንክ አካውንት ነምበራችሁን ታስገባላችሁ። እዚህ ጋር ደግሞ ሰሌክት ብላችሁ የንግድ ባንክ አካውንታችሁን ትመርጡና ኮንፈርም ትሉታላችሁ ማለት ነው። ሶ አካውንት ነምበሬን አስገባለሁ። ያው አካውንት ነምበሬን አስገብቻለሁ። ከዛ በኋላ ኮንፈርም እንለዋለን። ኮንፈርም ካልነው በኋላ እንደምትልካሉት ሴቭ ሰክሰስፉሊ ብሏል። ሶ በሚገባ ኦኬ እንለውና ሴቭ ይሆንልናል ባንክ አካውንታችን ማለት ነው። ከዛ በኋላ አሁን እዚህ ዊዝድሮዋል በቀላሉ ማድረግ እንችላለን ማለት ነው። ሶቺ ሰከንዷ ትለቅና አሁን የዚህኛውን ትሬድ ደግሞ ዊን ኦር ሉዝ የሚለውን እናይና ሉዝ ካደረግን ቀጣይም በ900 ብር እንሄዳለን ማለት ነው። ዊች ኢዝ አማውንታችንን በጨመርን ቁጥር የፕሮፊት ቻንሳችንን በዛው ልክ ከፍ እያደረግን እንሄዳለን። ባላንሳችን ብዙ ስለሆነ ያለው ማለት ነው። እናንተም በባላንሳችሁ ልክ 3x ሩል የሚባል አለ። እሱን 3x ሩል ተጠቅማችሁ ትሬድ አድርጉ ማለት ነው። ኦኬ እንደምትልካሉት ሰከንዱ አልቋል። 2 1 ብሏል። ሶ ይሄኛውም ዊን ኦር ሉዝ ቢለው እናያለን ማለት ነው። እንደምትልካሉት 0 ነው የወጣው። ሶ ይሄኛውንም ሉዝ አድርገናል ማለት ነው። ሶ አሁን አማውንታችንን እንጨምራለን። ቀጣዩ በስንት ነው የምንሄደው? በ900 ብር እንሄዳለን። 900 ስንሄድ ቀጣይ 900 ይጨመርናል። እዚህ ላይ ወደ 6500 ብር አካባቢ ይሆናል ማለት ነው። ሶ ፕሮፊታችንም ያን ያህል ከፍ ይላል ማለት ነው። ሶ አሁን ምንድነው የምናደርገው? እዚህ ጋር የ3 ሚኒት ላይ እንመጣለን። ኦድ እንላለን። ከዛ በኋላ በ900 ብር እንሄዳለን ማለት ነው። ሶ ደብስከው ትሄጃለሁ። ሶ ይሄኛውንም ደቂቃው ካለቀ በኋላ አሳያችኋለሁ ዊን ኦር ሉዝ የሚለውን። ከዛ በኋላ ዊዝድሮዋል እንዴት እንደምታደርጉ አሳያችኋለሁ። ይሄ ደብስከው አሁን ሰከንዱ አልቋል። ሶ አሁን ዊን ኦር ሉዝ የሚለውን እናያለን ማለት ነው። አሁን ሉዝ ካደረግን ቀጣዩን በስንት ነው የምንሄደው? የ900 ነጥብ 1800 ብር ነው የምንሄደው ማለት ነው። ሶ አሁንም
እንደምትመለከቱት ሉዝ አድርገናል ማለት ነው። ሶ ያው እዚህ ጋር እንደምትመለከቱት ቅድም ስንት የወጣው 3 ጊዜ ወጥቶ ነበር። አሁን ደግሞ 3 ጊዜ ኢቭን ወጥቷል። እዚህ ጋር ፓተርኑን ቼክ ብታደርጉት ማለት ነው። አሁን ደግሞ ኦድ የመውጣት ቻንሱ ከፍ ያለ ነው። ሶ ከፍ ያለ ስለሆነ በ2000 ብር እንሄዳለን ማለት ነው። እዚህ ጋር መጣና በ2000 ብር እንሄዳለን። ከዛ በኋላ ዊን ካደረግን የትርፍ መጠናችንን እንጨምራለን ማለት ነው። እንደምትመለከቱት ይሄ ትሬድ አድርገናል። 3000 ብር ይቀርናል ማለት ነው። አሁን ቻንሱ ስላለን ይሄኛውን ዊን ኦር ሉዝ ነው እናያለን። ይሄኛው ግን ዊን ማርኬት ቻንሳችን በጣም ከፍ ያለ ነው የሚሆነው ማለት ነው። እዚህ ጋር ፓተርን ያለበት የሚሄድበት ፓተርን አለው። አሁን ፍሌክስ ፕላኑ ለእናንተ ለማሳየት ብዬ ነው ቅድም በሄድኩት ቦርዱ እያሳያችሁ ያለው። ይሄኛውንም ዊን ኦር ሉዝ የሚለውን እናያለን። ይሄን እንደምትልከው አሁን ሰከንዱ አልቋል። አሁን ዊን ኦር ሉዝ ቢለው እናያለን ማለት ነው። እንደምትልከው ቻናል ቤተሰቦች ይሄኛውን በሚገባው ዊን አድርገናል። ቅድም እንደነገርኳችሁ ነው ማለት ነው። እዚህ ጋር በተከታታይ 3 ጊዜ መጀመሪያ 3 ጊዜ ወደ ወጣ፣ ከዛ 3 ጊዜ ኢቭን አሁን ወደ ወጣ ማለት ነው። ቀጣዩም ኦድ የመሆን ቻንስ አለው ማለት ነው። ላይክ በዚህ መልኩ ፓተርኑን ከተረዳችሁት በጣም አሪፍ ነው። በደንብ ፕሮፊት ሜክ ታደርጋላችሁ። አሁን የሰራነው ዊዝድሮዋል እያደረግን ላሳያችሁ። እዚህ ጋር ኮፕ ላይ እንመጣለን። ከዛ ዊዝድሮዋል የሚልበል ቦታ ላይ እንመጣና ከዛ በኋላ እዚህ ጋር አማውንት እናስገባለን። ማስገባት የፈለግነውን አማውንት ከላይ ነው የምንጽፈው። እዚህ ጋር 6800 ብር ለዋለው ዊዝድሮዋሉን። ከዛ በኋላ ዊዝድሮዋል ለዋለው ማለት ነው። እንደምትልከው ሰብሚት ሰክሰስፉሊ ብሏል። በሚገባው ዊዝድሮዋል አድርገናል ማለት ነው። ዋሌት ላይ 150 ብር አስቀርቻለሁ። ዊዝድሮዋሉ ምን ያህል እንደሚቆይ አሳያችኋለሁ። ዊዝድሮዋሉ ሲገባልኝ እዚህ ላይ ማሳያችኋለሁ ማለት ነው። እዚህ ዊዝድሮዋል ላይ ስንመጣ እንደዚህ 6800 ብር ዊዝድሮዋል አድርገናል። ወደ ባንክ ፕሮሰስ ላይ ያለው ማለት ነው። ይሄ እንግዲህ ዊዝድሮዋል አድርገነው ሲገባልን አሳያችኋለሁ ማለት ነው። እሺ ቻናል ቤተሰቦች አሁን ከትንሽ ደቂቃ በኋላ ዊዝድሮዋሉ ገብቶልኛል። እዚህ ትራንዛክሽን ላይ መተን ዊዝድሮዋል ላይ ስንመለከት እዚህ ጋር እንደተልከው ሰክሰስፉሊ ፔመንት ብሏል። በሚገባ 6800 ብር ገብቶልኛል ማለት ነው። እሱን እዚህ ቼክ ለማድረግ ስንገባ እንደምትመለከቱት 6460 ብር ፊ ቆርጦ ማለት ነው። የ440 ብር ነው ፊ ቆረጠብኝ። እሱን ቆርጦ 100% ሌጂት የሆነ ፕላትፎርም ነው። ፕሊዝ ቶሎ ብላችሁ ስሩበት። ገና ዛሬ አሁን ላውንች እንደተደረገ ነው ቪዲዮ ሪካርድ ያደረኩላችሁ። ቶሎ ብላችሁ ስሩበት። እንደነገርኳችሁ ሊንኩን ኮሜንት ላይ ፒን አደርግላችኋለሁ፣ ኦር ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ኦር ቴሌግራም ቻናል ላይ ታገኙታላችሁ። በደንብ ሰርታችሁ በደንብ ማትረፍ ትችላላችሁ። እንዲህ ትሬዲንግ ፓተርኖችን እዚህ ጋር እኔም ራሴ ቴሌግራም ግሩፔ ላይም ሼር አደርጋችኋለሁ። በደንብ አሪፍ ስለሆነ ማለት ነው። እሱን ሼር አደርጋችኋለሁ። የዛሬው ቪዲዮ እንግዲህ ይሄን ይመስላል። ያላችሁ ሀሳብ አስተያየት፣ ጥያቄ፣ ማንኛውም ነገር ካለ ኮሜንት ላይ ጻፉልኝ። በቀጣይ በአሪፍና ምርጥ በሆነ ቪዲዮ እንገናኛለን። እስከዛው ድረስ ደህና ሁኑ።